ሰላም ጤና ይስጥልኝ የተከበራችሁ የስፖርት ቤተሰቦች የዕለቱን ትኩስና አጓጊ የስፖርት መረጃዎች ይዘንላችሁ ቀርበናል። በተለይ በየዓመቱ በዚህ ሰዓት እጅግ የምናፍቀውን የፕሪምየር ሊግ ታላላቅ ክለቦች የዝውውር ገበያ ምን ይመስላል የሚለውን በአስተማማኝ መረጃዎቹና ሄርዊጎ በሚለው መፈክሩ የምታወቀው ዝነኛ የዝውውር ጉዳዮች ጋዜጠኛ ፋብሪዚዮ ሮማኖ ከጥቂት ሰዓታት በፊት ያወጣቸውን መረጃዎች ቀጥታ ወደ እናንተ እናደርሳለን። በሊቨርፑል ቤት ትልቅ የአሰልጣኝ ሽግሽግ እየተደረገ ይገኛል። አሰልጣኝ አርነ ስሎትን ክለቡን መልቀቃቸውን ተከትሎ ሊቨርፑል አዲሱ የክለቡ ዋና አሰልጣኝ አድርጎ አንዶኒዮ ራውላ ጋር የቃል ስምምነት ላይ ደርሰዋል። ፋብሪዚዮ እንደገለጸው ከሆነ የቀድሞ የበርንማውዝ አሰልጣኝ ራውላ ቀያዮቹን ለመረከብ የመጨረሻ ዝርዝር ጉዳዮችን እያጠናቀቁ በዛሬ ዕለትም በክለቡ የሚያቆያቸውን ውል ይፈርማሉ ተብሎ ይጠበቃል። በሌላ በኩል የሊቨርፑሉ ተከላካይ ኢብራሂማ ኮናቴ ኮንትራቱን መጠናቀቁን ተከትሎ ክለቡን የለቀቀ ሲሆን ቀጣይ ማረፊያው ሪያል ማድሪድ የመሆን እድሉ ሰፊ እንደሆነ ተነግሯል። ቶትናም ሆትስፐር ቤት አሰልጣኝ ሮበርቶ ዲ ዘርቢ ቡድናቸውን ለማጠናከር በዝውውር ገበያው ላይ በንቃት እየተሳተፉ ይገኛሉ። ስፐርሶች ማርኮስ ሴንሲ እና አንዲ ሮበርትሰንን በነፃ ዝውውር ለማስፈረም ከጫፍ ደርሰዋል። በተጨማሪም ክለቡ በውሰት አስፈርሞት የነበረውን የፓሪስ ሰን ጀርመኑን አጥቂ ራንዳል ኮሎሙዋንን በቋምነት ለማስፈረም ጥረት እያደረገ ቢሆንም የጣሊያኑ ጁቨንቱስ ተጫዋቹን ለመውሰድ ንግግር መጀመሩ ቶተናም ፈተና ሆኖበታል። በስፔን ዋና ከተማ ማድሪድ ቤት ታላቅ የመሬት መንቀጥቀጥ የሚመስል የዝውውር ማዕበል እየተነሳ ይገኛል። ሞሪኒዮ ማድሪድን መመለሳቸውን ተከትሎ ክለቡ የተከላካይ ክፍሉን ለማጠናከር ሁለት ግዙፍ ዝውውሮችን እንዲያጸድቁ ፍቃድ ሰጥተዋል። ማድሪዶች በኢንተር ሚላን ቤት በጣሊያን ሴሪ ድንቅ ዓመታትን ያሳለፈውን ሆላንዳዊ የቀኝ መስመር ተከላካይ ደንዝል ደምፍሬስን ለማስፈረም የ20 ሚሊዮን ዩሮ የውል ማፍረሻ ክፍያውን ለመክፈል ወስነዋል። እንደ ፋብሪዚዮ ዘገባ ከሆነ ተጫዋቹ በትላንትናው ዕለት በሆላንድ የሕክምና ምርመራውን በምስጢር አከናውኗል። ሁለተኛው የሞሪኒዮና የማድሪድ ፈራሚ ደግሞ ሊቨርፑልን በነፃ ዝውውር የለቀቀው ፈረንሳዊው ተከላካይ ኢብራሂማ ኮናቴ ነው። ኮናቴ ከሪያል ማድሪድ ጋር የቃል ስምምነት ላይ የደረሰ ሲሆን ዝውውሩ በማድሪድ ፕሬዝዳንት ምርጫ ማግስት በይፋ እንደሚገለጽ ፋብሪዚዮ ሮማኖ አረጋግጧል። ማንቸስተር ዩናይትድ የክረምቱን የመጀመሪያ ትልቅ ዝውውር በይፋ አጠናቋል። ዩናይትዶች የአትላንታውን የፊት አውራሪ እና የቦክስ ቱ ቦክስ አማካኝ ብራዚላዊ አንደርሰን ሲልቫን ለማስፈረም ሙሉ ስምምነት ላይ ደርሷል። እንደ ፋብሪዚዮ ዘገባ ከሆነ ዝውውሩ 40.5 ሚሊዮን ዩሮ ክፍያ እና 4.5 ሚሊዮን ዩሮ ተጨማሪ ቦነስ በጠቅላላው 45 ሚሊዮን ዩሮ ፓኬጅ መሆኑ ታውቋል። ተጫዋቹ የ4 ዓመት ከሌላ ተጨማሪ 1 ዓመት ማራዘሚያ ጋር ኮንትራቱን ለመፈረም የግል ጥቅማጥቅሙን ጨርሷል። በሐምሌ መጀመሪያ ላይም ዝውውሩ ይፋ ይደረጋል ተብሏል። ነገር ግን ዩናይትድ የዝውውር ማዕበል በዚህ ብቻ የሚያበቃ አይደለም። ፋብሪዚዮ ሮማኖ በዩቲዩብ ገጹ እንዳረጋገጠው ከሆነ የደርሰን መምጣት የመሃል ክፍሉን መነሻ እንጂ መድረሻ አይደለም ብሏል። ክለቡ ሁለተኛ አማካይ ክፍል ዝውውር አቅዷል። ለዚህም ምክንያቱ በኦልትራፎርድ ትልቅ የማጽዳት ስራ እየተሰራ በመሆኑ ነው። አንጋፋው ብራዚላዊ ካስሜሮ እና ኡራጓዊ ማኑኤል ኡጋርቴ በዚህ ክረምት ክለቡን በቋምነት እንደሚለቁ ጋዜጠኛው አረጋግጧል። የካሪክ ስብስብ ይበልጥ ለማጠናከር ዩናይትዶች በገበያ ላይ እጅግ ስራ በዝቶባቸው እንደሚሰነብቱና በሌሎች ክፍሎችም አዳዲስ ተጫዋቾችን እንደሚያስፈርሙ ተገልጿል። የኦልትራፎርድ መልሶ ግንባታን በይፋ ተጀምሯል። የቀያይ ሰይጣኖቹን ቀጣይ እርምጃዎች እኛም በንቃት እየተከታተልን የምናደርሳችሁ ይሆናል። በሌላ ዜና ሶቦዝ ላይ የሊቨርፑል የዓመቱ ምርጥ ተጫዋች በመባል በይፋ ተመርጧል። ሃንጋሪያዊው የመሃል ሜዳ ተጫዋች በውድድር ዓመቱ 13 ግቦችን አስቆጥሮ 12 አሲስት ማበርከት ችሏል። ታታሪው በዚህ ዓመት ብቻ 5 ጊዜ የወሩ ምርጥ ተጫዋች በመባል የተመረጠ ሲሆን የዓመቱ ሽልማትም ዛሬ መረከቡን ሊቨርፑል አረጋግጧል።